ሰላም የቪዲዮአችን ተከታታዮች፣ በዛሬው ቪዲዮአችን የጠቆረ ብብትን በተፈጥሯዊ መንገድ እንዴት ወደ ነበረበት መመለስ እንደምንችል እናያለን። ወደ መፍትሄው ከማለፋችን በፊት ብብት እንዲጠቁር ስለሚያደርጉት ልማዶች ጥቂት እንበላችሁ። ብብታችን እንዲጠቁር ከሚያደርጉት ነገሮች አንዱ ቶሎ የብብት ፀጉርን በምላጭ ማንሳት ወይንም ሼቭ ማድረግ ነው። ሼቭ ማድረግ የብብት ፀጉርን ከነስሩ ሙሉ በሙሉ ስለማያነሳ የቀረው ፀጉር ብብታችን ጥቁር መስሎ እንዲታይ ያደርገዋል። በተጨማሪም ቶሎ ሼቭ ስናደርግ የብብት ቆዳችን በየጊዜው እንዲፈተግ ስለምናደርገው ብብታችን ከጊዜ በኋላ እየጠቆረ ይሄዳል። ሁለተኛው ብብታችን እንዲጠቁር የሚያደርገው የዶድራንት ምርጫችን ነው። አንዳንድ ዶድራንቶች አልኮል ወይንም ጠንከር ያለ ፍራግራንስ ያላቸው ሲሆን እነዚህ ኬሚካሎች ያሉባቸው ዶድራንቶች ቆዳችንን ስለሚጎዱት ቆዳችን ከጉዳት ብዛት እየጠቆረ ይሄዳል። ሶስተኛው የልብስ አመራረጣችን ነው። ብብታችን አካባቢ አጥብቆ የሚይዝ ልብስ የምንለብስ ከሆነ እንቅስቃሴ በምናደርግበት ጊዜ ብብታችን ከለበስነው ልብስ ጋር ስለሚፋተግ ብብታችን ይጠቁራል። ብብትን ስለሚያጠቁሩት የዕለት ተዕለት ልማዶች ይህንን ያህል ካልን፣ በመቀጠል የጠቆረ ብብትን በምን መልኩ ማስተካከል እንደምንችል አንድ በአንድ እንመልከት። አንደኛ፣ የሎሚና የማር ውህድ። የሎሚና የማር ውህድ የጠቆረ ብብትን ወደ ነበረበት ለመመለስ ተመራጩ መፍትሄ ነው። ሎሚ በተፈጥሮ በቫይታሚን ሲ የበለጸገ ሲሆን ቆዳችን ላይ በምንቀባው ጊዜ ቆዳችንን የማንጣት ኃይል አለው። ማር ደግሞ በተፈጥሮ ቆዳችን እንዳይደርቅና እንዲለሰልስ ያደርግልናል። ስለሆነም አንድ የሾርባ ማንኪያ ሎሚ ከአንድ የሾርባ ማንኪያ ማር ጋር በመቀላቀል ብብታችንን በመቀባት ተቀብተንም 15 ደቂቃ ያህል አቆይተን በንጹህ ውሃ በመታጠብ የጠቆረ ብብታችንን ወደ ነበረበት መመለስ እንችላለን። ይህንን ውህድ በሳምንት 3 ጊዜ ብንጠቀመው ተመራጭ ይሆናል። ሁለተኛ፣ ሬት በተፈጥሮ ቆዳ ላይ የሚወጡ ጥቋቁር ነገሮችን የሚያጠፋ ሲሆን በተመሳሳይ የጠቆረ ብብትንም ለማከም ተመራጩ መፍትሄ ነው። ስለሆነም የሬት የውስጠኛውን ክፍል ብብታችን ላይ በመቀባት ተቀብተንም ለ20 ደቂቃ ያህል አቆይተን በመታጠብ የጠቆረ ብብታችንን ወደ ነበረበት መመለስ እንችላለን። ሬትን በየቀኑ ብንጠቀም ብብታችን ላይ አስገራሚ ለውጥ እናያለን። ሶስተኛ፣ የእርድና የወተት ውህድ። እርድ በተፈጥሮ ቆዳን የማንጣት ባህሪ ሲኖረው፣ ወተት ደግሞ የሞቱ የቆዳ ሴሎችን ለማንሳት ያገለግላል። ስለሆነም እርድን በወተት ቀላቅለን ስንጠቀም ሁለቱም ባላቸው ቆዳን የማንጣት ባህሪ በአጭር ጊዜ ውስጥ የተሻለ ለውጥ እናያለን። ስለሆነም አንድ የሻይ ማንኪያ እርድ የተወሰነ መጠን ካለው ወተት ጋር ማለትም እርዱን ማዋሃድ የሚችል መጠን ካለው ወተት ጋር በመደባለቅ ብብታችን ላይ በመቀባት ተቀብተንም ለ15 ደቂቃ ቆይተን ለብ ባለ ውሃ በመታጠብ የጠቆረ ብብታችንን ማንጣት እንችላለን። ይህንንም ውህድ በሳምንት 2 ጊዜ ብንጠቀመው ተመራጭ ይሆናል። አራተኛ፣ ቲማቲም በተፈጥሮ ቆዳን የማንጣት ባህሪ ያለው በመሆኑ የጠቆረ ብብትን ወደ ነበረበት ለመመለስ ተመራጭ መፍትሄ ሆኖ እናገኘዋለን። ስለሆነም የቲማቲም የውስጠኛውን ክፍል በማውጣት በነጠላ ጨርቅ ወይንም በጥጥ ብብታችን ላይ ተቀብተን ከ15 እስከ 20 ደቂቃ አቆይተን ረጠብ ባለ ፎጣ ማለትም ውሃ በተነከረ ፎጣ በመጥረግ የተሻለ ለውጥ ማግኘት እንችላለን። ይህንንም ውህድ በየቀኑ ብንጠቀም ተመራጭ ይሆናል። አምስተኛ፣ ቤኪንግ ሶዳ። እንደ ሌሎቹ ሁሉ ቤኪንግ ሶዳ ቆዳን የማንጣት ኃይል ስላለው በሳምንት 1 ጊዜ ቤኪንግ ሶዳን ከውሃ ጋር በመቀላቀል ለ1 ደቂቃ ያህል ብብታችን ላይ በማሸት ከ1 ደቂቃ በኋላም በመታጠብ የጠቆረ ብብታችንን ማስተካከል እንችላለን። ቤኪንግ ሶዳን በሳምንት 1 ጊዜ ብቻ ብንጠቀመው ተመራጭ ይሆናል። ከነዚህ ውህዶች በተጨማሪ አልኮል ፍሪ ወይንም ከአልኮል ነፃ የሆኑ ዶድራንቶችን በመጠቀም ሰውነታችንን በተለይም ብብታችን አካባቢ የሚይዘንን ልብስ ባለመጠቀም እንዲሁም ሼቭ ከማድረግ ይልቅ ዋክስ ብናደርግ ብብታችንን ካላስፈላጊ ጥቁረት መከላከል እንችላለን። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።